የሙሉ ጊዜ አገልግሎት ጥሪ በነበረኝ ጊዜ ለጥሪ በወጣሁኝ ጊዜ በጣም አስቸጋሪ ጊዜ ነበር። 2 ልጆች አሉኝ፣ ቤት የለኝም እና አሁን ምን ልትሆን ነው? እነዚህ ልጆች ምን ሊበሉን አላውቅም። ግን የተገለጠ እውነት ውስጥ ያለ የማልሸሸው የማልደብቀው ወደኋላ የማላይበት ያኔ በልጆቼ ላይ የጨከንኩኝ ጨካኝ አድርገው ሰጥቶኝ፣ አንዳንዱ ደግሞ ስራ እንደማይወድ ሰው አድርጎ ቆጥሮኛል። በጣም ነው የምሰራው፣ ያልሰራው ስራ የለም። ጉራጌ ነኝ፣ በጣም ነው የምሰራው። ንግድ ብትለው ያልነገድኩት ነገር የለም። ከሰል ነግጃለሁ፣ በመኪና እየጫንኩኝ ነበር ማመጣ። የመጀመሪያ ጫኝ ነበርኩኝ። ጥይት ነግጃለሁ፣ ጠመንጃ ነግጃለሁ። ያልሰራው ስራ የለም። እግዚአብሔር አግኝቶ ነው። ጌታ ስም የተባረከ። በስንፍና የምታማ ሰው አልነበርኩም። ነገር ግን የሆነ እውቀት ውስጥ ገብቶ ሲታተም እነዛን ሁሉ አስረግፎ፣ ክብር ለኢየሱስ ይሁን፣ ኢየሱስ የሚያድር ነበር ውስጥ የገባ። ልንገራችሁ እውነት እግዚአብሔር እውቀት ወደ ውስጣችሁ ሲታተም፣ በእርግጥ አውቃችሁት ከሆነ በየትኛው መከራ ትቆማላችሁ። የትኛውም ሰልፍ አይነቅላችሁ። የትኛውም ሰው ሁሉ ተሰልፎ እንዲህ ነው ብለው የገባብህ ነገር አለ። ማትነቃንቅበት የሚያስጨክን በነፍስ ላይ እንድትወራረድ የሚያደርግ እውቀት ውስጥ ይገባል። የሚያጸና ነው ያ እውቀት የሚመጣው። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም እግዚአብሔር ያንን እውቀት ይክተትባችሁ።